እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያምን ስዕል ነው። እንደ ፍቅሬ ቢሆን ኃጢያተኛ ባልሆን እስካሁን ጠርታ ታነጋግሬ ነበር ብዬ አስባለሁ። አንዳንዴ ይሄው ዛሬ ላነጋግር መጣሁ። እኔም እንዳንተው ላይ ናፍቄያለሁ። እኔ ብቻ ሳልሆን ቅዱሳኑ ሁሉ ሊያዩ ይናፍቃሉ። ይገርምሃል፣ በጣም እንወድሃለን። አሁን በምነግርህ አቅጣጫ በኩል ከመጣህ ስዕሉን ሳይሆን እኔን ራሴን ታየኛለህ። የምኖርበት ቤት በሩ ክርስቶስ ነው። በእርሱ በኩል ግባ። ሌላ ሁለተኛ በር የለውም። በሩ ግልጽ ስለሆነ ሊያምታታ የሚችል ነገር የለም። ደግሞም ገና ከርቀት ድምፁ ስለሚሰማ አሁን ለምትሰማው ድምፅ እሺ ብለህ ታዘዝ። አደራ ዝም ብለህ ግድግዳውን አትቆፍር። ቀጥ ብለህ በበሩ ግባ። በተጨማሪም ወደዚህ ወደኛ ቤት ስትመጣ ምንም አይነት የብቸኝነትና የእንግድነት ስሜት ይሰማኛል ብለህ ስጋት አይግባ። ምክንያቱም ቅዱሳኑ ሁሉ መላእክቱም ጭምር በአንድነት በእልልታ ልንቀበልህ ተዘጋጅተናል። አሁኑኑ ፍጠን፣ አትዘግይ።